አፍሽን ዝጊ። አፏን አትዘጋም እንዴቺ? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። አቤት ተጠርቼ ነበር። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ? ማርዬ ለምን ትጥለዋለህ? ማርዬ በቃ ሂጂ አንቺ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሽቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ? ማርዬ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ አፍሽን ዝጊ። አፏን አትዘጋም እንዴቺ? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፈሽም። ምን? እኔ ነኝ የትም የምንዘላዘለው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተን ሁለት ዓመት አይገርምሽ? ጥርግ ማለት ትቻለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰምኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባረግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትዩ? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታም ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ ምልሽን ትሰሚያለሽ። ጭራሽ ልትገዛኝ የሚያምረው? በደንብ አድርጌ ገዛሻል። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድነው ይሄን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው? አትስሚው ሲያፈጣ አፍጭበት። በዩ ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሼሻለሁ። ወንድ ነኝ ብለን የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴቺ? እንዴ እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ ያናድም። ምን አይነት ንቀት ነው? አፏን አዘጋት በላት። በል ሂድ። አሁን ደግሞ የለፋንበትን ስራ ውጤቱን እንጠብቃለን። ወጣች። ያ ፎሎሚ እንከተላታለን። እሷን ቀጥላል። አቤት ተጠርቼ ነበር። ይስ አገኘውሽ። ሰይጣን የሆንኩ ሰው ሰይጣን የሆንኩ ሰይጣን። አቤት ተጠርቼ ነበር። አንተ እንዴትም ልታሸንፈኝ አትችልም። ነግሬህ ነበርኩ። አጭበርብረኛል። ምረማጭበረብር አታሸንፈኝም። በእናትህ ወደዛ። አንተ ሁሌ ስትሸነፍ እንደዚህ እስከዛሬም ያጭበረብር። ሁለተኛ እንደውም ካንተ ጋር ልጮት ለምሮ ከነገና እንጀምረው። ኧረ እባክህ 400 ብሬን ትተፋታለሽ። አይገርምም? ምንድነው የምመልስልህ? ምንድነው ያጭበረበርኩት? ተበልተሃል። የታል የደበኩት? አልነሳም። ለምን ነው የምነሳው? ያ ሁሉ ካርታ ሲጀምር የታርገው ነው። አልደበኩም ነው። ምን ከፈለክ የራሱ ጉዳይ እንዴ። ምንድነው? እኔ ምን አውቃለሁ? አዎ ታጭበረብረህ። ምንድነው የምመልስልህ? ምንድነው ያጭበረበርኩት? ተበልተሃል። ሁለታችንም እየተቀባበልን ይሄንን እንጠጣለን። ወይኔ አርሰናል አሁን የሮቡን የሻምፒዮንስ ሊግ ጨዋታ እንዴት አድርጎ ነው የሚያልፈው? በዛ ላይ በፒኤስጂ ሜዳ። ወይኔ አዬ ሰው ትላለች ቀበሮ። ወይኔ አርሴ ምን ይሻላል? እንዴ ሰይጣን፣ እንዴ ሰው ለምን አርሰናል ከፒኤስጂ የሚጫወቱን ጨዋታ አርሰናል እንዲያሸንፍ አልጠይቀው? ሰይጣን የሮቡን አርሰናል ከፒኤስጂ ጨዋታ ለምን አርሰናል እንዲያልፍ አታረግም? አርሰናል እንዲያልፍ ከፒኤስጂ ካምባክ አድርጎ በፒኤስጂ ሜዳ እሱማ የኔ ምኞት ነው። እኔም አርሰናል እንዲያልፍ ነው የምፈልገው። ግን ይሄ ከኛ አቅም በላይ ነው። ዴምቤሌ ከኛ አቅም በላይ ናቸው። እባክህ ባይሆን የሚጠቅመን አንድ ነገር ላድርግ። ሁለታችንም እየተቀባበልን ይሄንን እንጠጣለን እንጂ አርሰናልን ማሳለፍ ከኛ አቅም በላይ ነው።
ለሰይጣን የማይመለሱም ፔስጆች ይሄን ሆዳም ቅንቡር ሳያችሁልኝ ሰይጣን ያሳስተይነ ይሄ ሰው ሰይጥ ይባላሉ። ብዙዎቻችሁ ስለምትወዱኝ ነው መሰለኝ ብዙ ስሞችን አውጣችሁልኛል። ለምሳሌ ሰይጣን፣ ዲያብሎስ፣ ሳጥናኤል፣ ጂኒ፣ ገለመሌ ብዙ ስሞች ነው ያወጣችሁልኝ። በጣም አመሰግናለሁ። ግን አንዳንዴ ታናዱኛላችሁ። ይሄ ያለ ስሜ ስም ትሰጡኛላችሁ፣ እማያገባኝ ቦታ ትከቱኛላችሁ፣ ያለ ስራዬ ስራ ትሰጡኛላችሁ። ይኸውላችሁ ይሄንን እዩት። አታ በጾም እንትን ሰይጣን አሳስቶኝ ነው። በእናትሽ ጾም አይደለም አድርግ። እኔ ሰይጣን ነው ያሳሳተኝ። እኔ እኮ መብላት ፈልጌ አልነበረም፣ ግን በቃ ሰይጣን አለ። አያችሁ ይሄን ሆዳም ቅንቡር ሳያችሁልኝ ሰይጣን ያሳስተይነ ይሄ ሰው ይኸውላችሁ እኔ እንደዚህ አይነት ትንንሽ ስራዎችን አልሰራም። ከሰራውኝ ወፈር ያለ ትልቅ ጣጣም ያመጣ ስራ ነው የምሰራው። ይኸውላችሁ እንዲህ አይነት ትልቅ ስራ ነው የምሰራው። እኔ የትም አታመልጠኝም። እገልሃለሁ፣ አለቅም። እሺ እገልሃለሁ። ከስተመር ደንበኛ ነው፣ ስራ መጥቷል። ማሬ በቃ ኳስ አለ 5 ሰዓት ላይ ሊወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ አብሲቱን ማን ፈልገዋለሁ? ማርዬ ለምን ትጥለዋለህ? ማርዬ በቃ ሂጂ አንቺ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድነው ከሰማ? ማርዬ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማርዬ በቃ ዝም በይና አንቺ ሂጂ። በቃ ዝም ብዬ ልጆቹም ቀዝነዋል፣ እኔ አጸዳደዋል። ሂጂ በቃ ልጆቹ ቀዝነዋል። ትርግርግር አድርጊ። እሺ ቅዘናቸው በእናትህ ማየት አልፈልግም። I don't want to see any ቅዘን when I came back to this home። ያመሃል በለው። በቃ ሂጂ አንቺ። ያመሃል በለው በይ አንቺ። ያመሃል በለው። ዛሬ እንቀንቀው።